ዘፍጥረት 37:4 ወንድሞቹም አባታቸው ከልጆች ሁሉ ይልቅ እንደሚወደው ባዩት ጊዜ ጠሉት፣ በሰላምም ያናግሩት ዘንድ አልቻሉም። ዮሴፍም ሕልምን አለመ፣ ለወንድሞቹም ነገራቸው፣ እነርሱ እንደገና አብዝተው ጠሉት ይላል። ማለትም መጀመሪያም ጥላቻ ነበራቸው። መጀመሪያም ለዮሴፍ ጥሩ አመለካከት አልነበራቸውም። በምንድነው የማይወዱት? አባትየው ለነሱ ያደላ ስለነበረ። አባትየው ምን ይላል? ያደላ ስለነበረ፣ የከበረ ልብስ ያለብሰው ስለነበረ፣ ውድ የሆነ ነገር ያለብሰው ስለነበረ ይቀናሉ። አባትየው የውድን ልብስ የሚያለብሰው አንደኛ እሱ ልጅ ነው፣ ትንሽ በእድሜ ልጅ ነው። ወንድሞቹ ግን ትልልቆች ናቸው፣ ራሳቸውን የቻሉ ናቸው። ገበያም ወጥቶ ገዝተው የሚመጡ አይነት እድሜ ላይ ያሉ ይመስለኛል። ዮሴፍ ግን ገና ልጅ ነው፣ ገና እንክብካቤ የሚደረግለት ልጅ ነው። ከዛም የተነሳ ነው እነሱ በእድሜ አይገናኙም ከዮሴፍ ጋር። በጣም ትልልቆች ናቸው፣ በጣም የቆዩ ናቸው። ስለዚህ አባትየው ደግሞ ማድረግ ያለበትን ነገር ያደርጋል። ስለዚህ ዮሴፍን የጀመሩት ምንድነው? በሚደረግለት ነገር ይቀናሉ። ምንድነው? ይገባዋል። ዮሴፍ ያንን ልብስ መልበስ ይገባዋል። ልጅ ነዋ፣ የመጨረሻ ወደ ትንሽ ልጅ ነው። የልያ ልጆች ትልልቆች ናቸው እና ግን እሱ ግን ትንሽ ነው፣ ወደ መጨረሻ አካባቢ የተወለደ ልጅ ነው፣ በስተርጅና የተወለደ ልጅ ነው እና ግን ይቀኑ ነበር በለበሰው። አንዳንድ ጊዜ ከኛ የበለጠ ነገር እያላቸው ከኛ የበለጠ ሁኔታ ውስጥ እያሉ እኔ እየበለጥኳት በብዙ ነገር እበልጣለሁ፣ በትምህርት ሊሆን ይችላል፣ በኑሮ ሊሆን ይችላል፣ በትዳር ሊሆን ይችላል፣ በሆነ ዘምድና የሆነ ነገር ከኛ ጋር ሲያስተያዩት የሚበልጥ ነገር አላቸው። ነገር ግን ለምንድን ነው እሷ የምትወደደው? ለምንድን ነው እሷ የምትደመጠው? ለምንድን ነው ለእሷ አቴንሽን የሚሰጣት? ለምንድን ነው እሷ ልዩ ሞገስ ለእሷ የሚኖራት? በማለት በንዴት ላይ ናቸው ያሉት። ከዛ በንዴት ላይ እያሉ ደግሞ ዮሴፍ ደግሞ ምን አደረገ? ተመልሶ መጥቶ ደግሞ ምን አደረገ? ሕልምን ምን አለ? አለመ። ምን ብሎ? ዮሴፍ ምን አለ? ሕልምንም አለመ፣ መጣ። ምን ብሎ አላቸው? እኔ አለ ሕልምን አየው። ምን? እናንተ ስትሰግዱልኝ አየው አለ። እናንተ ለእኔ ስትገዙልኝ አየው። እናንተ ለእኔ ምን ስትሆኑ አየው? እግዚአብሔር አሳየኝ፣ ሕልም አየው ነው ያለው ይሄ ልጅ። ይሄ በራሱ ተፈጥሮ የሆነ ነገር ያደረገ አይደለም። በቃ እግዚአብሔር አሳየው። ከዛስ ሞር እንዲጠሉት አደረገ። አንዳንድ ጊዜ እየተቀናብን ካለ እየተናደደብን ያለ ሰው እግዚአብሔር በሰጠን ሞገስ ምንም ሳይኖረን ህይወታችን ቆንጆ ሆኖ ተደላድለን መሳቃችን፣ ከእግዚአብሔር ጋር በሰላም መኖራችን፣ በኮንፊደንስ መኖራችን፣ ባለችን ነገር እኛ ደስተኛ ሆነን እግዚአብሔር ሰዎች ደግሞ ባለን ኑሯችን ሳይሆን እንደዚህ ወደውን ስንመክር ወደውን ስንጫወት ከነሱ ጋር ወደውን ከነሱ ጋር ስንሆን ወደውን በሆነ ነገራችን ላይ ተፍ ብለን ሰዎች ሲወዱን ያ ነገር እያናደዳቸው ነው። ከዛስ ደግሞ እኛ ምን እናደርጋለን? እንደዚህ እየተናደዱብን እያወቅን ሄደን ምን እንላለን? እንነግራቸዋለን። ምን? ውይ እግዚአብሔር እኮ ነገ እንደዚህ ሊያደርግልኝ አስቧል። ነገ እኮ እግዚአብሔር እንደዚህ ብሎ በእኔ ውስጥ እንትን ብሏል። ለማን? ለሚጠሉን ጠላቶቻችን ምን እንላለን? እግዚአብሔር ለእኛ ያዘጋጀውን ፊውቸር መልሰን እንነግራቸዋለን። ሞር ይበሳጩብናል። ሞር ነው የሚናደዱት። ከዛ አሁን ብስጭታቸው ወዴት ይመጣል? ወደ ቅናት ይመጣል ማለት ነው። ትላንትናን ይናደዱብን ነበረ። ምንም ሳይኖረን በሞገስ ስለምንኖር፣ ምንም ሳይኖረን በደስታ ስለምንኖር፣ ምንም ሳይኖረን ሰዎች ስለሚወዱን፣ ምንም ሳይኖረን እነሱ መደመጥ በሚፈልጉበት ቦታ ላይ ሳይደመጡ እኛ ስንደመጥ ያ ነገር ምን ያደርጋቸዋል? ያበሳጫቸዋል። እኔ እኮ ይሄ ያለኝ፣ እኔ እኮ እንደዚህ ያለኝ፣ እኔ እንደዚህ እንኳን አድርጌ እንኳን እነዚህ ሰዎች እኔ ሊወዱኝ አልቻሉም። እኔ እንደዚህ እኮ አድርጌ እንኳን እነዚህ ሰዎች ሊያዳምጡኝ አልቻሉም። ግን እሷ ግን ትደመጣለች፣ እሷ ግን ትወደዳለች፣ እሷ ግን ትከበራለች። ለምን እኔ አልከበርም? ለምን እኔ አልወደድም? ለምን እኔ ተፈላጊ አልሆንም? ለምንድን ነው ለእኔ አቴንሽን ያልተሰጠኝ? ለምን? እኔ እኮ የበለጠን ነገር ለነሱ አደርጋለሁ። አሁን የዮሴፍ ወንድሞች ያ ነው ያናደዳቸው። ምንድን ነው ያናደዳቸው? ከዮሴፍ የበለጠ በቤት ውስጥ የሚያገለግሉት ማን ናቸው?
የዮሴፍ ወንድሞች ናቸው። ከብት ይዘው የሚወጡት፣ ቤቱን የሚያስተዳድሩት፣ ያዕቆብን ሰፖርት የሚያደርጉት ምን የሚሉት። ያ ነገር ለምን ለኛ አባታችን አቴንሽን አልሰጠንም? ነገር ግን አባታቸው የልባቸውን ክፋት ያውቅ ነበረ። የልባቸውን ሐሳብ ያውቅ ነበረ። የሚያደርጉት ቤታቸውን፣ ትዳራቸውን፣ ልጆቻቸውን ለማኖር በቃ የመኖር ህይወት ስለሆነ ነው የሚንቀሳቀሱት እንጂ ለአባታቸው እንደማይጨነቁ አባታቸው ያውቅ ነበር። ለምን ለአባታቸው እንደማይጨነቁ የምናየው ምኑ ላይ ነው? ዮሴፍን ገለውት ለአባታቸው አውሬ በላው ሲሉት ይሄንን ያህል እንደማያስቡ ገና አስቀድሞ ያየ ይመስለኛል አባታቸው የልባቸውን ክፋት። እግዚአብሔር የልብን ሐሳብ አይደለም እናየው። አሁን ወደ ያዕቆብ ስናመጣ፣ ያዕቆብን ወደ እግዚአብሔር ሐሳብ ስናመጣ፣ እግዚአብሔር ለኛ ያለው ሐሳብ ሰዎች ዛሬ አክቲቭ ሆኖ ጥሩ ሆኖ የሆነ ነገር ሆኖ የሚታዩትን አይደለም እግዚአብሔር የሚያየው። የልባቸውን የነገ የልባቸውን ክፋት ያውቀዋል። የልባቸውን ክፋት ስለሚያውቅ ነው ዛሬ ያለንበት ነገር ላይ እንድንደመጥ፣ እንድንወደድ፣ ሰዎች ለኛ ሪስፔክት እንዲያደርጉን፣ ሁኔታችንን ሳያዩን እግዚአብሔር እንድንደመጥ ያደረገው እግዚአብሔር ያየው የነገውን ትውልድ በኛ እግዚአብሔር ስላየ ነው ማለት ነው። እና ዮሴፍን ሲያየው መልካም ነው፣ ጥሩ ልጅ ነው፣ አባትዮ ወዶታል፣ ደስ ብሎታል። እግዚአብሔር ዮሴፍ ላይ ያየውን ነገር አባትዮ እንደ አባት አይቶታል፣ ወዶታል። በቃ ልጁን ነገን ትውልድ እንደሚያስቀጥልለት። ለዛ አይደለ እንዴ አብርሃም እኮ ልጅ ወልዶ ነበረ፣ እስማኤል አለው። ነገር ግን የእግዚአብሔር ዓላማ በእስማኤል ላይ እንደማይቀጥል ስላወቀ ፎከስ ያደረገው በሚመጣው ይስሐቅ ላይ ነው ፎከስ ያደረገው። ኢቭን ተወልዶ እንኳን ከዛ ርስት እንኳን እስማኤል እንዲሄድ ያዕቆብ አፋጥኖ ነው፣ አብርሃም አፋጥኖ ነው እስማኤልን የሸኘው ከነናቱ። እግዚአብሔር ነጋችንን የሚያውቅ አምላክ ነው። ነጋችንን አይቶ ነው ዛሬ በትንሽ ነገር ኖረን እግዚአብሔር ጋር ደስ ስንሰኝ ብዙን ነገር ቢሰጠን ደግሞ ደስ መሰኘት እንችላለን። በዛው ሁኔታ ውስጥ ሆነን ግን ማስደሰት እንፈልጋለን። ወንድሞቹ እየጠሉት፣ ወንድሞቹን ግን ያገለግል ነበር ዮሴፍ። እንደሚጠሉት እንኳን ለአባትዮ እኔ እኮ ወንድሞቼ እንደዚህ ይሉኛል፣ ተጠግቼ ስጫወት ሳወራቸው ገለልተኛ ያደርጉኛል፣ እንደዚህ ያደርጉኛል ብሎ እንኳን አይናገርም። ስሞታ አይናገርም። መጽሐፍ ቅዱስ ላይ ስናይ ዮሴፍ ስሞታ ሲናገር አናይም። ዛሬ በኢየሱስ ክርስቶስም በማንኛውም ሁኔታ በማንኛውም ሲቹዌሽን ውስጥ ሆነን እግዚአብሔር ለኛ ደስታን ስለሰጠን፣ እረፍትን ስለሰጠን በኢየሱስ ክርስቶስም በህይወታችን ላይ ለምን ተደመጡ፣ ለምን ተወደዱ፣ ለምን ተረጋግቶ ተቀመጡ ብሎ የሚል አጋንንት ከዘመናችን ላይ ሰማይ ከምድር እንደሚስርቀው በኢየሱስም አራቅ ነው። ከህይወታችን ላይ አራቅ ነው። ከዘመናችን ላይ አራቅ ነው። ከእድሜያችን ላይ አራቅ ነው። በኢየሱስም በመደመጣችን በመወደዳችን ባለን ነገር ደስ ብሎን ለሌሎች ረፍት ለመሆን ነገን እግዚአብሔር በእኛ ላይ ያየው አሁን ያለንበትን ሲቹዌሽን እግዚአብሔር በኢየሱስ ክርስቶስም እንድንወደድ እንድንደመጥ ያደረገ። ለምን ተደመጠች፣ ለምን ተወደደች፣ ለምንድን ነው የምትሰማው? እኔ እኮ ከዛ የበለጠ አክቲቪቲ እንደዚህ እያደረግኩ ነው፣ ነገር ግን እኔ አልደመጥም ብሎ የሚበሳጭብን ማንኛውም ክፉ አጋንንት የእግዚአብሔር እሳት በኢየሱስ ክርስቶስ ደም ከኛ አካባቢና ዘመን በኢየሱስም ነቀልኩት። በኢየሱስም ነቀልኩት። በጌታ በኢየሱስም ነቀልኩት። በጌታ በኢየሱስም ከዘሬ ላይ ከቤተሰቤ ላይ በኢየሱስ ክርስቶስም ከልጆቼ ላይ በኢየሱስ ክርስቶስም ከማንኛውም በኢየሱስ ክርስቶስም የእግዚአብሔርን ነገር በሚያዳምጡ መልካም ነገርን በሚያስቡ በእግዚአብሔር ሕዝብ ላይ በኢየሱስም ያንተ ቸርነት በኢየሱስም በእኛ ላይ ይፍሰስ። ከዛን ቀኑበት ይላል። ሲቀኑበት ዕልምን መናገር ነው። አሁን ለሚቀኑ በምን ለምን ትደመጣለች፣ እንደዚህ ለምን ትሆናለች በሚለው ሳንረሳ ማለት ነው። እንደነዚህ አይነት ሰዎች ድጋሜ ሄደን የኛን ራይ ስናያቸው ሰድበናቸው አይደለም፣ አስቀይመናቸው አይደለም፣ ምንም እኮ አድርገናቸው አይደለም። በገዛ እጃችን ነው ሄደን የምናወራላቸው። በገዛ እጃችን እንነግራቸዋለን። ዋው እግዚአብሔር እኮ እንደዚህ ያሳየኝ እልማየው ብለን ሄደን ለነሱ ነው የምንነግራቸው፣ ለገዳዮቻችን ማለት ነው። እኔማ አንደኛዋ ነኝ እኮ አንደኛው እግዚአብሔር እየነገረኝ እንደሚናደዱብኝ ለምንድን ነው እንደዚህ አይነት ሞገስ ያገኘችው? እንዴት ነው በዚህ ተረጋግታ እሷ እንደዚህ ብዙ ነገር እያነበኩኝ መልሼ አንድ ነገር እጄ መልሼ ነው የምነግራቸው። ቀጥታ ነው እኮ እጄ የምናገረው እኔ ቀጥታ ነግሬ ስጨርስ አውቃለሁ መንፈሳቸው በጣም ሲበሳጭብኝ እግዚአብሔር አምላክ በናዝሬቱ በኢየሱስ ስም የዘላለም አምላክ እግዚአብሔር በኢየሱስም እረፍታችንን የማይወድ የእናቴ ረፍት፣ የወንድሞቼ ረፍት፣ የእህቶቼ ረፍት በኢየሱስ ክርስቶስ ደም
እኔ ዙሪያ ያሉ ለተቀበሉኝ ሰዎች እግዚአብሔር በእውነት አንተን ለሚወድ ሕዝብ ረፍት የማይወድ ክፉ አጋንንት በኢየሱስም ከምድሪቱ ላይ የተጠረገ ይሁን፣ ከዘመናችን ላይ ይጠረግ በኢየሱስ ክርስቶስ ደም። ከዛን ምን አለ? አብልጠው ጠሉት ይላል። አያችሁ፣ አሁን አብልጦ ከጠሉት በኋላ ይጠሉት አልነበረም። አሁን ደግሞ ምን ይጀምራሉ? መቅናት ይጀምራሉ። ጥላቻ ምንን ያመጣል? መናደድ ሲናደዱበት ነበር። ከዛ ጠሉት። ከዛ በኋላ ደግሞ ምን ሆኑ? መቅናት ጀመሩ። ምን? አሁን እንግዲህ እግዚአብሔር ነው ያሳየው። እግዚአብሔር ያሳየውን ነገር ሊያስቆሙት ይቀናሉ። ለምን? እግዚአብሔር ነው፣ ያዕቆብ አይደለም ለዮሴፍ ያሳየው። እግዚአብሔር የሰጠንን ነገር እግዚአብሔር ነጋችንን አሳይቶን በኢየሱስ ክርስቶስም ለጠላታችን ሄደን ከማውራታችን የተነሳ በኢየሱስም ዛሬ ምሕረት ይደረግልን። በእውነት ጌታ ሆይ ምሕረት አድርግልን። ለጠላታችን ሄደን ስላማከር ነው፣ ስላወራ ነው፣ ለገዳያችን ስላማከር ነው፣ ከገዳያችን ጋር ስላወራን በኢየሱስም ዛሬ ጌታ ሆይ በዚህ ቀን ጌታ ኢየሱስ ምሕረት ይደረግልን፣ ምሕረት ይደረግልን፣ ምሕረት ይደረግልን፣ ምሕረት ይደረግልን። በኢየሱስም ምሕረት ይደረግልን። በናዝሬቱ በኢየሱስም አንተ ያሳየከንን ራይ፣ አንተ የሰጠከንን ተስፋ፣ አንተ የሰጠከንን በኢየሱስም ብልጽግና፣ አንተ የሰጠከንን ነገ ልታደርግልን የወደድከውን አባ በኢየሱስ ክርስቶስ ደምና ስልጣን እነሆ እንዲቀኑብን ያደረግነው እኛ ነንና ባለማወቃችን አድርገናልና መንፈስ ቅዱስ በኃይል ነገራችንን እንድታስጥል፣ እልማችንን እንድታስጥል፣ ራያችንን እንድታስጥል በኢየሱስም ዛሬ ነው ጸለይኩኝ በኢየሱስ ደም። ከዛ ቁጥር 19 ላይ እንደዚህ ይላል፣ አንዱም ለአንዱ ይላል እንዲህ አለ፣ ያ ባለ እልመኛ መጣ። ወንድሞቹ ናቸው። ወደ እነሱ ምግብ ይዞላቸው እየሄደ ነው። አባቱ ልኮት ዮሴፍም ማለት ነው። አሁን ምን ማለት ጀመሩ? መፎተት ጀመሩ ማለት ነው። አሁን እግዚአብሔር የተናገረው ነገር በዮሴፍ ላይ እየተፈጸመ አይደለም። ለምን? የዮሴፍ ወንድሞች ትልልቆች ናቸው። እኛንን እንነግሳለን ወይም ደግሞ የተሻለን ነገር እናገኛለን ብለው የሚጠብቁት ማለት ነው። እኛንን ብለው ነው እያሰቡ ያሉት። ዮሴፍ ግን ነገ እኮ እንደዚህ ይሆንልኛል፣ ነገ እኮ እግዚአብሔር እንደዚህ ያደርግልኛል የሚለውን ነገር አሁን ወደ ምን ገቡ? ወደ ፉተታ ገቡ። ይፎትቱ ጀመር። አንዳንድ ሰዎች እንደዛ አይደለም ይፎትታሉ። እናንተ እግዚአብሔር በእናንተ ውስጥ እናንተ ነገር ልታደርጉ ያላችሁትን ራያችሁን ስትነግሯቸው ፎታች የሚፎትቱ መናፍስት አለ። በሰው ተጠቅሞ ይፎትታቸዋል። እንትና እቺ ባለ ህልመኛ መጣሉ። የገዛ ወንድሞቹ እኮ ናቸው። ግን ዮሴፍ በረከታቸው ነበር። በረከታቸው ነው እየፎተቱ ያሉት። በረከታቸው ነው እየሰደቡ ያሉት። ዮሴፍ በረከታቸው ነው። አሳልፈው ስለሸጡት ነው ዮሴፍ ያዕቆብ ራብ የገጠማቸው። ዮሴፍን አሳልፈው ለዚህ ሁሉ ባያደርጉ ኖሮ ዮሴፍ ከያዕቆብ ጋር ከአባቱ ጋር ቢኖር ኖሮ በረከት ነውና እግዚአብሔር በሱ ላይ ዓላማ ስላለው ዮሴፍ ምን አይልም ነበር። ከዮሴፍ የተነሳ ያዕቆብ ወንድሞቹ የሚኖሩበት ምድር ራብና ድርቀት አይኖርም ነበር። ግን ዮሴፍን ለማውጣት ያደረጉት እርምጃ የራሳቸውን ነበር የጎዱት፣ ዮሴፍን አይደለም። ሰዎች በእኛ ላይ የሚያደርጉት አንዳንድ ነገሮች ኦኬ ህይወታችን ላይ ሊያደክመን ይችላል፣ የሆነ ነገር ሊኖረን ይችላል። ግን አሁን እግዚአብሔር እየተናገረ ያለው ስለነሱ ነው። ገፍትረው ስለሚያወጡን ከህይወታቸው ገፍትረው እኛን ለማውጣት የሚሉ እነሱ ናቸው እንጂ የሚቀርባቸው እኛ አይደለንም። በዛ ውስጥ የሆነ ነገር ህይወታችን ላይ ይገጥመናል፣ የሆነ ቻሌንጅ ይገጥመናል። ለምን? ዮሴፍን ቻሌንጅ ገጥሞታል። ግን ያን ነገር የኛ እግዚአብሔር በረከታችሁ ናቸው ብሎ የሰጠንን ነገር ማውጣታችን እኛን አሁን ላይ ጎዳን ይችላል፣ ግን የሆነ ጊዜ ላይ ይጎዳል። ስለዚህ ዛሬ ከህይወታቸው ሲያወጡን ወይ ደግሞ ከሆነ ነገራቸው ሲያወጡን ዛሬ ላይ ጎዳቸው ይችላል፣ ነገን ግን ይጎዳቸዋል። ለምን? ራብ ይመጣል፣ ድርቀት ይመጣል። ለምን? ዮሴፍ ካለመኖሩ የተነሳ እኮ ነው። እንዴ ያዕቆብ የተባረከ እንደሆነ በያዕቆብ እንደሚባረክ ስላወቀ መስሎኝ ላባ ተከትሎት ሄደው። ላባ ተከትሎ ምን አደረገ? ያዕቆብን ሊያስመልሰው ሄደ። ያዕቆብ በረከቱ እንደሆነ እኮ ላባ ስለገባው ነው። ባርነትን ብቻ አይደለም ማሰብ ያለብን። አንተ በእኔ ቤት ከመጣ በኋላ በረከት ተባርኬያለሁ ብሏል እኮ ላባ። አንተ በእኔ ቤት ስትኖር እኔ ተባርኬያለሁ፣ በረከት ሆነህልኛል። ስለዚህ አትሄድም እኮ ነው።
ገብቶታል። አሕዛብ እኮ ነው። አሕዛብ እንኳን ሆኖ ኪፕ ሊያደርገው ፈልጓል። ማንን? ያዕቆብን። እነዚህ ደግሞ የእግዚአብሔር ሕዝብ ናቸው። አባታቸው የሚሰዋ ነው። እግዚአብሔርን የሚያውቅ ነው። ከሱ ስር እየሆኑ ያደጉ ልጆች ናቸው። ነገር ግን እግዚአብሔር ተናገረኝ እያላቸው እንኳን አይፈሩትም እግዚአብሔርን። እግዚአብሔር ተናገረኝ እኮ ነው ያለው ይሄ ልጅ። አንዳንድ ሰዎች በእናንተ በፊዚካሊ በምናምናችሁ ላያከብሩ ይችላሉ። ለኢኮኖሚያቸው በሆነ ነገራችሁ ላይ ላያከብሯችሁ ይችላሉ። ነገር ግን እግዚአብሔር አልፎ እግዚአብሔር ለኔ እንዲህ አስቦልኛል ብላችሁ የምትናገሩት ምናልባት ራይ ብቻ እኮ አይደለም፣ ትንቢት ራሱ መልእክት መጥቶልኝ መልእክት እኮ እንደዚህ መጣልኝ ምናምን ስትሉ ደማቸው የሚፈላ ሰዎች አሉ። በቸርች ውስጥ ቆሞ እግዚአብሔር ስለእናንተ ሲናገር የሚበሳጩ ሰዎች አሉ፣ የሚናደዱ ሰዎች አሉ። እግዚአብሔር ለእናንተ ያየውን ነገር እንኳን ማስቀረት የሚፈልጉ ማለት ነው። ስለዚህ ምን አሉት? አሁን ያ ሕልመኛ መጣ አሉት። ያ ሕልመኛ መጣ አሉና ተማከሩበት ይላል። ከዛ ከተማከሩበት ደግሞ አድማን ሰሩበት። እሱ እኮ ለነሱ ምግብ ይዞ እየመጣ ነው። እሱ እኮ ለነሱ እኮ የሚበሉትን ነገር ወደ መንገድ ላይ ወጥቶ እኮ እዛ ጫካ ውስጥ እኮ አፈላልጎ ነው ኢቭን ያገኛቸው። ሰው እየጠየቀ ሰው አፈላልጎ ምናምን እኮ ነው ወደ እነሱ የመጣው። ነገር ግን እነሱ የልባቸው ክፋት ፈልጎ የት ድረስ ሄዶ ነው እኮ ሄዶ አግኝቶ የሚበሉትን ሊሰጣቸው የሚፈልጉትን ነገር ሊሰጣቸው። ነገር ግን እነሱ እሱን ለጉዳት ያላቸው እርምጃ የሄዱበት እርምጃ በጣም እንትን ነው፣ በቃ የሚጎዳ ነው። ዮሴፍ ያንን እርምጃውንና መንገዱን እንዳይሄድ ምን አደረጉት? ሊገቱት የሄዱበት ጥረት ማለት ነው። ሊያበላቸው ነው ሄደው። ከቅንነታቸው እናንተ ለነሱ የሚበላን ነገር ይዛችሁ ነው የምትሄዱት። ከነሱ ጋር አብራችሁ ከተራቡበት ከዛ ከጫካ ውስጥ በጎች እየጠበቁ ነው ከተራኩቡበት እንዳይራቡ ይዞላቸው የሄደ። እነሱ ግን ተንኮል ያስባሉ። አንዳንድ አጋንንት የሚጠቀምባቸው ሰዎች እንደዛ ናቸው። እናንተ እነሱን ለመርዳት ትንጎዳጎዳላችሁ፣ እነሱ በእናንተ ላይ ቁጭ ብለው ይጠብቋችኋል። እንዴት እንደሚገሏችሁ፣ እንዴት ከመንገድ እንደሚያወጧችሁ፣ እንዴት እንደሚያጠፏችሁ ቁጭ ብለው ነው የሚጠብቁት። በቃ ቁጭ ብለው ቆይ ልክ እናንተ በቅንነት ሄዳችሁ ተፍ ተፍ ትላላችሁ፣ እነሱ ጉድጓድ እየቆፈሩላችሁ ነው። እነሱ ጉድጓድ እየማሱ ነው። ምግብ ይዞላቸው እየመጣ እንኳን አራሩለትም። አይተውት ሊገሉት ፈለጉ። ከዛን እንደዚህ አሉ። አሁንም ቁጥር 20 ላይ እንደዚህ ይላል፣ አሁንም ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬ በላው እንላለን፣ ከሕልሞቹ የሚሆነውን እናያለን። ሲያላግጡ ምን አሉ? እስቲ ከሕልሙ የሚሆነውን እናያለን። ለምን ሁለቴ ነግሯቸዋል። ሕልም አንዴ የእናንተ ነዶ ለእኔ ሲሰግዳየው አለ፣ አንዴ ከዋክብት እንደዚህ ሲሰግዳየው አለ። ስለዚህ አለ እስቲ ከሕልሞቹ የሚሆንለትን እናያለን። ስንገለው ያ የተናገረው ሕልም እንዳይሆን ነው የምናደርገው እኮ ነው። ከሕልሞቹ ይሄ ሕልመኛ እንግደለው አሉ። አያችሁ፣ እየመጣ እኮ ነው ይሄ ሁሉ የሚማከሩበት። እንግደለው አሉ። እግዚአብሔር ደግሞ ዓላማ ካለባችሁ የሚያስጥላችሁን ያዘጋጅላችሁ አይደለም? ከወንድሞቹ መካከል አንደኛው ራራ እንትን አለ፣ እንዲሞት አልፈለገም። በቃ እንዲገሉት አልፈለገም። ስለዚህ ሌላ እንዴት ነው የሚያስመልጥበትም መንገድ ፈለገ። ለምን ቃሉ ላይም ሲናገር እንደዛ ነው የሚለው። እናንተ አንብቡት። እኔ ቶሎ ዘለል ብዬ ነው የማደርገው። ለምን ከምንገለው ብሎ ሌላ አይዲያ መጣላቸው። እግዚአብሔር እኮ ከነዚህ ከጨካኝ ወንድሞቹ ሊያስጥል ፈልጎ ነው ከዛው ያስነሳለት። ገባችሁ? እግዚአብሔር ከሚጠሉን ሰዎች መካከል ሊገሉን ካሰቡ ሰዎች መካከል ምንም እነዛም ሰዎች ቢያብሩ፣ ነገር ግን እግዚአብሔር በእኛ ላይ ያሰበውን ነገር ሊያስቀጥለን እስከ ዛሬም ድረስ እንደዚህ እያደረገ ነጥቆ እንዳኖረን ዛሬም እግዚአብሔር ያስነሳልናል። ሰዎችን ያስነሳልናል። ከሚገለን ሊያጠፉን ከሚማከር ሊገሉን ነፍሳችንን ወደ እነሱ በቀረብን ቁጥር የኛን ሞት፣ የኛን ጥፋት፣ የኛን አለመኖር የሚፈልገውን
ከክፉ አጋንንት እጅ የሚያስመልጠን የእግዚአብሔር እጅ የእግዚአብሔር በረከት በኢየሱስም ዛሬ መጣ። አገኘን በኢየሱስ ደም፣ አገኘን በጌታ በኢየሱስ ደም፣ አገኘን በኢየሱስ ክርስቶስ ደም። የሚያስመልጥ ከእጃቸው የሚያስመልጥ ከእጃቸው የሚያስመልጥ ከእጃቸው የሚያስመልጥ ከምክራቸው የሚያስመልጥ ከክፉ ሐሳባቸው የሚያስመልጥ ጣልቃ የሚገባ የእግዚአብሔር እጅ ጣልቃ የሚገባ ነገራችንን የሚያስመልጥ ልጆቻችንን የሚያስመልጥ ርስታችንን የሚያስመልጥ ዘራችንን የሚያስመልጥ በኢየሱስም የኛ የሆነውን ነገር የሚያስመልጥ ዛሬ በኢየሱስም ጣልቃ የሚገባ አባ መንፈስ ቅዱስ ያንተ እጅ ይምጣ። በነገራችን ላይ ጣልቃ ግባ፣ በነገራችን ላይ ጣልቃ ግባ፣ ጣልቃ ግባ በኢየሱስም። ዮሴፍን በቃ ሊገሉት ተማክረው ጨርሰው እያለ ነገር ግን አንድ ወንድም ተነሳ። ኖ አንግደለው አለ፣ አንግደለው በኢየሱስም ዛሬ ይነሳ። ነፍሳችንን ሊገሉ ከተማከሩበት ሊያጠፉን ከተማከሩበት የሚያስጥል የሚያድን በኢየሱስ ክርስቶስም በኢየሱስም እንደ ሮቤል በጌታ በኢየሱስም እግዚአብሔር ሆይ አትንኳት የሚል በቃ ሌላ መንገድ እናድርግ፣ ሌላ ነፍሳችንን ራያችንን በኢየሱስም ልጆቻችንን ጤናችንን ኢኮኖሚያችንን በኢየሱስም መንገዳችንን ረፍታችንን የምንኖርበትን ከተማና ምድር በኢየሱስም ጣልቃ የሚገባ ይነሳልን ዛሬ በኢየሱስ ደም። እግዚአብሔር እኮ የአማን ፋሚሊ የጨረሰው ለምንድን ነው ሲባል አስጠንቅቆታል እኮ። እግዚአብሔር ማንንም ሳይናገር አይቀጣም፣ ተናግሮ ነው እኮ። ምን አለው? ሚስቱ ተነስታ እንደዚህ አለችው፣ ይሁድ ከሆነ ይህን ሰው አትችለው፣ አርፈ ተቀመጥ ብለዋለች ሚስቱ። ተው ብለዋለች። ተው፣ ይሄ ሰው ይሁድ ካለበት ይሄ አሁን መውደቅ የጀመርክለት መርደኪዎስ የይሁድ ዘር ከሆነ አትችለውም። እግዚአብሔር ከሷ ጋር ካለ እግዚአብሔር ከሷ ጋር ካለ ምን አትችላትም የሚል ዛሬ ይነሳ በኢየሱስ ደም። እግዚአብሔር ከሷ ጋር ካለ እግዚአብሔር በኢየሱስ ክርስቶስም ትላንትናን መውደቅ የጀመርክለት መርደኪዎስ ዛሬም እግዚአብሔር ከይሁድ ዘር ከሆነ ይህንን ሰው አትችለውም፣ አርፈ ተቀመጥ አለችው። እምቢ ብሎ ነው የሄደው። እምቢ ብሎ ነው አልፎ መርደኪዎስን አሳልፎ ሊሸጥ ሊያሰቅል ሊያስገድል አልፎ የሄደው ራሱ ነው። እግዚአብሔር በሚስቱ ተጠቅሞ አስጠንቅቆታል። እምቢ ያለው እሱ ነው። ዛሬ እምቢ ያለ ወደኛ የሚመጣ በኢየሱስም ከዚህ በኋላ አያገኘንም። ማንኛውም ክፉ አጋንንት አያገኘንም። አልፎ የሚመጣ ይበላል። አልፎ የሚመጣ አጋንንት ይበላል። አልፎ የሚመጣ አጋንንት ይበላል። አልፎ የሚመጣ አጋንንት በኢየሱስም እግዚአብሔር እድል ፋንታውን በኢየሱስም ይጨርሰዋል በኢየሱስ ደም። አማን ብቻ አይደለም የገደለው፣ ዘር ማንዘሩን ነው ያለቀው። ለምን? የይሁድን ዘር ማንዘር ሊጨርስ እኮ ነው። የይሁድን ዘር ማንዘር ሊጨርስ ሲል አዋጅ በሱ ላይ ተገለበጠ። ዛሬ በኢየሱስም ዘር ማንዘራችንን ሊጨርስ የኛ የሆነውን ነገር እስከ መጨረሻ ላያየን ሊያነሳን ላያየን በኢየሱስ ክርስቶስም ሊጠርግ የተነሳ ማንኛውም የጨለማ ኃይል በኢየሱስም በላዩ ላይ ተገለበጠ። በላዩ ላይ ተገለበጠ። በላዩ ላይ ተገለበጠ። በላዩ ላይ ተገለበጠ። በኢየሱስ ክርስቶስ ደም ጉድጓድ ቆፍሮ ተዘጋጅቶ እስከ መጨረሻ ሊቀብር ያለውን ነገር ለራሱ ቆፍሮ አዘጋጀ። ዛሬ በኢየሱስ ክርስቶስም ለኛ ጉድጓድ የቆፈረ ለኛ ሞት ለልጆቻችን ሞት በኢየሱስ ክርስቶስ ደም ለኢኮኖሚያችን ለጤናችን ምንም አይኑራቸው ብሎ ያለውን ጠርጎ ሊቀብርብን በኢየሱስ ክርስቶስ ደምና ስልጣን የተነሳ ነገራችንን ለመቅበር የተሯሯጠ ነገራችንን ለመግደል የተሯሯጠ በኢየሱስ የሚያስደነግጥ የማይምር የአምላክ እጅ በኢየሱስም መጣ በኢየሱስ ደም። ያቺ ሴት ማለት ነው። ያቺ ሴት አንድ ልጅ ነው ያላት። አንድ ልጇ ታሞ አንድ ልጇ ተቸግሮ አንድ ልጇን ስታስታምም የሚረዳት አልመጣም፣ የሚያግዛት አልመጣም፣ እቺን ሴት የሚያጽናናት አልመጣም። ግን ልጇ ሞቶ ልክ መጮ ስትጀምር የሚያቃብሯት መጡ፣ ሊያቃብሯት መጡ፣ ሊቀብሩላት መጡ። እርዳታን እፈልጋለሁ ስትሉ የሚመጣ የለም። አሞኛል ስትሉ የሚመጣ የለም። እራጣው ስትሉ የሚመጣ የለም። ለምን? በእኛ ስለሚቀኑ
ምድር ላይ ሰው ጠፍቶ ነው? የልብ ክፋት ስላላቸው፣ እኛን ለመርዳት ስለማይፈልጉ፣ እኛን ለማገዝ ስለማይፈልጉ፣ እኛን ወደ ተሻለ ነገር ሊያደርጉን ስለማይፈልጉ፣ የልባቸው ክፋት ስላለ ካለንበት ቦታ ከተለወጥን እንዲሁም አልተቻለችም ደግሞ የሆነ ነገር ድማ ሰፖርት ካረግናትማ ደግሞ አትቻልም ብሎ የሚያስብ ክፉ የአጋንንት ስራ በልባቸው ስላለ እቺ ሴትዮ ልጇ ካላት ይሰራል፣ ነገ ይለወጣሉ፣ ቤቷ ይቀየራል። ጎረቤቶቿ ምቀኞች ስለሆኑ ነው አንድ ቀን አልረዷትም። እቺን ሴት ረድተዋት ቢሆን ኖሮ መጽሐፍ ቅዱስ ይጽፍ ነበረ። ስለ ጎረቤቶቿ አልጻፈም። ለምንድን ነው እንዳልጻፈ ደግሞ የምናየው? ልክ ሬሳውን ይዘው ሲሄዱ ኢየሱስ ክርስቶስ ጎረቤቶቿ ስለረዳቿት ስላገዛቿት ምናምን ጎበዞች አላለም። ልክ እያለቀሰች ቀብር ላይ ይዘው እየሄዱ እያለ ኢየሱስ መጣና እንደዚህ አለ፣ አንተ ጎበዝ ተነስ አለው። ሬሳውን የያዙትን ጎበዝ አላላቸውም። አብሮ ሊያቃብሩ የሄዱትን ዋው አስተዛዘናቿት ጎበዝ አላለም። የልባቸውን ክፋት ስላየ፣ እንዳረዳት ስላየ ልጇ እስኪሞት ድረስ እንኳን አላገዟትም። ለዛ ነው ኢየሱስ መጣና አንተ ጎበዝ ተነስ አለው። ሬሳውን እኮ ነው። እግዚአብሔር ዛሬ በኢየሱስም ሳይረዱን የሞተብን ነገር ካለ እንኳን ሳያግዙን የሞተብን ነገር ካለ እንኳን ዛሬ አልፎ መጥቶ የናዝሬቱ ኢየሱስ በኢየሱስም ሬሳችንን በኢየሱስም እነሆ አንተ ጎበዝ ይለዋል። የኛ ነገር ወርቆ እንኳን ጎበዝ ነው በእግዚአብሔር ዘንድ። የኛ ነገር ሞቶ እንኳን በእግዚአብሔር አይን ጎበዝ ነው። የሚረዳው አጥቶ ነው እንጂ ያልወጣው፣ የሚረዳው አጥቶ ነው እንጂ ከሞት ህይወት ውስጥ ያላመለጠው፣ የሚያግዘው ህይወት ውስጥ እንዲኖር የሚረዳው ሰፖርት የሚያደርገው ሰው እንዳጣ አይቶ ነው ኢየሱስ መጣና የሴትዮዋን ልጅ አንተ ጎበዝ ምን በላለው ተነስ አለው። ዛሬ በኢየሱስ ክርስቶስ ስም አልፎ መጥቶ ሊረዱን የማይፈልጉትን፣ ሊያግዙን የማይፈልጉትን፣ ሊያወጡን የማይፈልጉትን፣ እግዚአብሔር አልፈን እንድንሄድ የማይፈልጉትን አልፎ መጥቶ በኢየሱስም በነገራችን ላይ በጌታ በኢየሱስም እግዚአብሔር ነገራችንን ጎበዝ አለው። አቅም ያጣውን፣ ጉልበት ያጣውን፣ ተስፋ ያጣውን ነገራችንን ዛሬ እግዚአብሔር ምን አደረገው? በኢየሱስም ጎበዝ ብሎ አቅም ሰጠው። ጎበዝ ብሎ እስትንፋሽ ሰጠው። ጎበዝ ብሎ አበረታው። ነገሬን አበረታው። የእናንተን ነገር በኢየሱስም አበረታው። የእናቴን ነገር፣ የእህቴን ነገር በኢየሱስ ክርስቶስም የወንድሞቼን፣ የልጆቼን፣ የልጅ ልጆቼን በኢየሱስ ክርስቶስም የማገለግለውን ህዝብ በኢየሱስም የሚያበረታ ቅዱስ የሆነ የእግዚአብሔርን መንፈስ እኔ ጠራሁት በኢየሱስ ደም። በኢየሱስ ስም አበረታ። ዛሬ በኢየሱስ ክርስቶስ ስም የቤተሰቤን ነገር አበረታው በኢየሱስ ደም። ሮባ ጃሃዶጎቦስ ሪዳ አጂና ማቱራ ጃጋ ሱክላ ዲና ማጋንዶ የሞተው ነገራችንን እንደገና የሚያወጣ አልዓዛርን እንደዚህ ያለው ከሞተ ከቀበሩት ነገር ውስጥ እህቶቹ ከቀበሩት ነገር ውስጥ መጣና አልዓዛርን እንደዚህ ያለው አልዓዛር ወይ ና ውጣ አለው። ዛሬ ነገራችን ከሞተበት ነገር ውስጥ አወጣ ነው በኢየሱስ ስም። የአምላኬ ስም የሞተን ነገር እንደገና ያስነሳል። የሞተን ነገራችን፣ የሞተው ተስፋችንን፣ የሞተው የጨለመውን ነገራችንን በኢየሱስ ክርስቶስ ደም እግዚአብሔር ያስነሳል። በኢየሱስ ደም ያስነሳል። በኢየሱስ ደም ያስነሳል። በኢየሱስ ደም ያስነሳል። ዛሬ በእኛ ላይ ሆነ፣ በኢየሱስ ደም ሆነ፣ በጌታ በኢየሱስ ክርስቶስ ደም። ሊገሉት ዮሴፍን ተማከሩ። በዛ መካከል ወንድሙ አስመለጠው። በዚህ ሁኔታ እያለ ጉድጓድ ውስጥ እንክተተው ብለው ጉድጓድ ውስጥ አስቀምጠውት እነሱ ግን ቁጭ ብለው ምን ይበሉ ነበር ይላል? ምግብ ይበሉ ነበር። እሱን እኮ ጉድጓድ ውስጥ ከተውታል። እኛን ጉድጓድ ውስጥ አስቀምጠው እኛ ባመጣነው ምግብ፣ እኛ ባመጣንላቸው ሰላም፣ እኛ ከእግዚአብሔር በተሰጠን እኛ ራሳችን እኮ ነን። አንዳንድ ጊዜ አይደለ እንዴ ሰዎችን እኮ አቅጣጫ ሳይኖር አቅጣጫ ሰተናቸው እኛን አቅጣጫ ሳጥተውን እኛ በጨለማ ውስጥ ተቀምጠናል። እኛ የሆነ መንገድ አሳይተናቸው ለኛ መንገድ አጥፍተውብናል። እኛ የሆነ ነገር አሳይተናቸው እኛ ባሳየናቸው ነገር እነሱ እንጆይ ያደርጋሉ፣ እኛን ግን በጨለማ ውስጥ አስቀምጠውናል። በዛ ጉድጓድ ውስጥ እኛ በሰጠናቸው ዮሴፍ በሰጣቸው ምግብ እንጆይ እያደረጉ ምንም አባቱ ቢልከው ምንም ክርስቶስ ኢየሱስ ቢልከንም የእግዚአብሔር መንፈስ ተቀብለን ለሰዎች የምንተርፍ ብንሆንም ነገር ግን ፍቃድ አለን። እኛ ዮሴፍ ፈቅዶ ነው የሄደው ምግቡን ይዞ። ዛሬም እኛም እንደዚህ ነን። የእግዚአብሔር ኃይል ረድቶን ሰዎችንም ብንረዳ፣ የእግዚአብሔር ኃይል ረድቶን ሰዎችንም የሆነ ነገር ብንሆን ግን እግዚአብሔር የፍቃድ አምላክ ነው። ፍቃዳችንን እሺ ስላልነ ነው። ዮሴፍ እሺ ብሎ የወሰደውን ምግብ እየበሉ ዮሴፍን ግን አጣብቂኝ ጉድጓድ ውስጥ ጣሉት።
ታዲያ የኔ አምላክ ደግሞ ነፍሱ እንዳይበላ የፈለገ አምላክ አይደለ? ልክ ዳንኤልን ከአንበሳ ጉድጓድ ያስጣለ ከሚበላው ጉድጓድ ውስጥ አስቀምጠውት እግዚአብሔር አብሮ ያለውን ሰው ሁልጊዜ ሰው ክፉ ሰዎች ጉድጓድ ውስጥ የመክተት ዓላማ አላቸው። አጣብቂኝ ውስጥ ለመክተት ዓላማ አላቸው። ጨለማ ውስጥ ለማስቀመጥ ዓላማ አላቸው። ዳንኤል የእግዚአብሔር ሰው ነው፣ ጉድጓድ ውስጥ ግን አስቀመጡት። ዮሴፍ የእግዚአብሔር ሰው ነው፣ ጉድጓድ ውስጥ አስቀመጡት። ጉድጓድ ውስጥ ተቀመጥን ማለት ግን እግዚአብሔር ከኛ ጋር አይደለም ማለት አይደለም። በኢየሱስ ስም የሚያበራ ካስገቡን ውስጥ ጌታ ዛሬ የሚያወጣ መለኮታዊን እጅ በኢየሱስ ስም በላያችን ላይ ጠራን። መለኮታዊን እጅ፣ የእግዚአብሔር መለኮታዊ እጅ፣ የእግዚአብሔር ብርሃን፣ የእግዚአብሔር ጽድቅ፣ የእግዚአብሔር በጎነት፣ የእግዚአብሔር መልካምነት፣ የእግዚአብሔር ቸርነት በኢየሱስም በእናቴ ላይ ሆነ፣ በኢየሱስም በእኔ ላይ ሆነ፣ በእቴ ላይ ሆነ፣ በኢየሱስ ክርስቶስ ደምና ስልጣን እግዚአብሔር ሆይ በኢየሱስም ይሄን ቃል ሰምቶ ለዳነ ህዝብ በኢየሱስም ሆነ። ጌታ ሆይ የሚገርም እኮ ነው። በኢየሱስ ክርስቶስ ስም ትላንትና ይሄን ቃል ቸርች ውስጥ አገልግያለሁ፣ ግን በእንደዚህ አይነት መረዳት በእንደዚህ አይነት መገለጥ አይደለም እግዚአብሔር ይናገር የነበረው። ዛሬ ለእናንተ ለእኔ ምን ሆነ መልእክት ጌታ እየተናገረን ነው። ሃሌሉያ። በኢየሱስ ክርስቶስ ደም በሚገርም ሁኔታ ነው ውስጥ የጌታ መንፈስ ቅዱስ እየተናገረን ያለው። ስለዚህ ዛሬ ምን ሊለን ይገባል? ደስ ሊለን ይገባል። እቺ ቀን የኛ የተለየች ቀን ነች። ቸርች ውስጥ በእንደዚህ አይነት መገለጥ አይደለም ይሄን ቃል ያስተማርኩት ትላንትና ማለት ነው፣ ቅዳሜ ዕለት። ዛሬ እሁድ ነው። በአንድ ቀን ልዩነት እንኳን ያለውን ልዩነት ማለት ነው። እግዚአብሔር በአንድ ቃል ውስጥ ብዙ አይነት የብዙ ሰዎችን ህይወት ነው የሚታደገው። በጣም ነው የሚገርመው። ትላንትና እንደዚህ አይደለም የገለጥኩ፣ መንፈስ ቅዱስ በእኔ ውስጥ ሆኖ የገለጠው ቸርች ውስጥ በሌላ መንገድ ነበር የገለጠው። ዛሬ ደግሞ በሌላ መንገድ በሚገርም ዛሬ ደግሞ የሚበልጥን ነገር በኢየሱስ ስም ሐሴት አረገ ውስጤ። ከዛ አሻቅቦ እየበሉ ጉድጓድ ውስጥ አስቀምጦ አሻቅቦ ሲያዩ እንትኖችን አዩ። እስማኤላውያን ወደ የግብጽ ነጋዴዎችን ሲሄዱ ሲያልፉ አያቸው። ከዛ ምን አሉ? እንሽጠው አሉ። እንሽጠው ቁጥር 27 ላይ እንሽጠው፣ እጃችንን ግን በእርሱ ላይ አንጣል፣ ወንድማችን ስጋችን ነውና። አቤት አዝነውለት ሞተዋል። በቃ ስጋ አንዳንድ ሰው ሊገለን እኮ ነው። አይ ምንም ቢሆን ያው ሰው አይደለች፣ ምንም ቢሆን ደግሞ ያው እግዚአብሔርን ያውቅ አይደለ ምናምን እያለ አንዳንድ ሰዎች ሊገሏችሁ የሆነ ያዘኑም ይመስላሉ። ሊገሉም ኦሬዲ እኮ ሊገሉን ነው። ነገር ግን ያዘኑ የሆነ ተምታቶባቸዋል። ለምን? እግዚአብሔር ጣልቃ ስለገባ ነው እኮ የተምታታባቸው እንጂ የልባቸው ክፋትማ ለመግደል ነው። ከዛ ምን አሉ? ወንድማችን ስጋችን ነውና ወንድማችንን የእርሱን ነገር ስሙት፣ ምን እንበለው? እንሽጠው አሉ። እንሽጠው። ከዛስ ሸጡት። እነዚህም ይዘውት ሄዱ። ዮሴፍ ግን ዋጋው በ20 ብር የሚተመን አይደለም። በ20 ብር ሸጡት ዮሴፍን፣ በ20 ብር ሸጡት። አንዳንድ ጊዜ ዋጋችሁ የሚያወጣው ያ ሆኖ አይደለም። ዋጋችን ውድ ነው። ለምን? የኛ ዋጋ በክርስቶስ ዋጋ ልክ ነው የሚታየው። የኛ ዋጋ የምናየው በማን ልክ ነው? በየኛ ዋጋ በክርስቶስ ዋጋ ልክ ነው። ስለዚህ ዋጋችንን አሳንሰው አሳልፈው ለሰጡን እግዚአብሔር አምላክ ምን ያደርገናል? የከበረን ስፍራ የተለየ ቦታ ላይ እኮ ሄደ። ከዛ በኋላ ዮሴፍን የገዛው ሌላ ሰው ነው። የግብጽ ፈርዖን ቤት ገብቶ እንዲሸጡሉ አደረገ። እነዚያ የግብጽ ነጋዴዎች ራሳቸው እኮ ዮሴፍን አይቶት ይሄ ልጅ አሁን ብዙ ብንሰራበት አያዋጣንም አሉ። አንዳንድ ሰዎች እኛ አብረና ሲያዩን ምንም እንደ የሆነ የምናዋጣ አይመስላቸውም። አንዳንድ ሰዎች ላይፋቸውን የምንቀይራቸው አይመስላቸውም ከነሱ ጋር በመሆናችን። ለምን? የሆነ ነገር እነሱ የፈለጉት ነገር በእኛ ላይ ስለሌለ እነሱ ከኛ የሚጠብቁት ነገር አላቸው። ያዩና አይ ምን ታረግልኛለች የሷ ጓደኝነት፣ ምን ታረግልኛለች፣ እኔ ከሷ ጋር ምን እሰራለሁ ወይ ከሱ ጋር ምን እሰራለሁ ምናምን ይላሉ። ግን ዋጋችንን አላዩም። ለምን? ከእግዚአብሔር ጋር ህብረት የሌለው ሰው የኛን ዋጋ አያውቅም። የኛን ዋጋ የሚያውቅ የእግዚአብሔር መንፈስ ያለበት ብቻ ነው። የኛን ዋጋ ሰነፍ አያውቀው፣ አጋንንት አያውቀው። እግዚአብሔር መንፈስ ያለበት ብቻ ነው
እናንተን ዋጋ የሚያየው እግዚአብሔር ባየላችሁ ዕልም የሚያየው የእግዚአብሔር መንፈስ ያለበት ሰው ነው። ስለዚህ የሆነ ዘመን ጋር መጣና ዮሴፍ ባለመኖሩ ምን መሆን ጀመሩ? መራብ ጀመሩ፣ መቸገር ጀመሩ። ድርቅ መጣ በቤታቸው። እንዳለ የያዕቆብ ልጆች ይተረማመሱ ጀመረ። ከብቶቻቸው ይሞቱ ጀመረ። ለምን? በረከታቸውን ስለሸጡ። በረከታቸውን አሳልፈው ምን ብለዋል? ሸጠውታል። የት? ግብጽ። ከዛስ ከዮሴፍ የተነሳ ግብጽ ደግሞ በበረከት እንድትባረክ አደረጋት። ለምን? በዮሴፍ ጥበብ ምን ሆነ? ለግብጽ ምግብ እንዳይጠፋ ተደረገ። አያችሁ? አሁን ዮሴፍ ከነሱ ጋር ቢኖር ኖሮ ከሚመጣው ድርቅ እንዴት እንደሚያመልጡ እግዚአብሔር አሁንም ዕልም ያሳየው ነበረ፣ ያመልጡ ነበረ። አሁንስ ግብጽ ሄዶ ኖሮ ለግብጽ በረከት ሆነ። ገባችሁ? እኛ በረከት ነን፣ ለተቀበለን በረከት ነን፣ ላኖረን በረከት ነን። ምናልባት የሆነ ነገር የምንሰጠው ላይኖር ይችላል አሁን ያለንበት ሁኔታ፣ ነገር ግን ለተቀበለን በረከት ነን። ለምን? የእግዚአብሔር መንፈስ ተሰጥቶናል። እኔ ብሄድ ይሻላችኋል፣ መንፈሴን እተዋላችኋለሁ። ያ መንፈስ ደግሞ እኛ ተቀብለነዋል። ያ መንፈስ ደግሞ ይባርካል። የእግዚአብሔር መንፈስ ስለተቀበለን የሚባርክ የእግዚአብሔር መንፈስ በእኛ ውስጥ አለ። ለተቀበለን አምላካችንን ተቀብሎታል። ለዛ ነው እኮ ሩት እንደዚህ አለች፣ አምላክሽ አምላኬ ነው፣ ህዝቤም ህዝብሽ ነው፣ ከአንቺ ጋር ምን እላለሁ? እከተላለሁ አለቻት። አብራት የተቀበለቻት ወደ ምድሯ ስትሄድ ጎስቋላም ብትሆን ኑኃሚን፣ ነገር ግን ኑኃሚን ውስጥ ያለው የእግዚአብሔር መንፈስ ተቀብላለችና ሩት አምላኳን ተቀብላለችና በማትታሰበው በረከት ውስጥ ሩት ገባች። ለምን? የተቀበለችው ስታያት ደሃነች፣ ጎስቋላነች፣ ገንዘብ የላትም። ማራ ብላችሁ ጥሩኝ፣ እኔ ኑሮ የመረረብኝ፣ ልጆቼ ሞቱብኝ፣ ባሌ ያለቀብኝ ነኝ፣ እኔ ማራ ነኝ፣ በሉ እኔ ምንም የሌለኝ ሴት ነኝ፣ እባክሽን ተይኝ አለቻት። ነገር ግን እንደ መንፈሳዊ ሰው ሩት በኑኃሚን የምታገኘውን በረከት ያየሽ ሴት ትመስላለች። አያችሁ? ምናልባት ጎስቋላ የሆነ ነገር ምናምን ነገር የለም። ነገር ግን እኔ በእውነት በእምነት እናገራለሁ፣ እኔ ህይወቴ ያ ነው። ለተቀበለኝ በረከት ነኝ። ለምን? አምላኬ ተቀብሎኝ በእኔ ውስጥ የከበረን ነገር አስቀምጧል። ለተቀበለኝ ሪጀክት ላደረገኝ እንዴት እሰራለሁ? አሁን ለምሳሌ አትገቢም ብሎ በሩን የዘጋብኝን ሰው ገብቼ ቤቱን ላጸዳ እችላለሁ? አልችልም። ለተቀበለኝ ግን አብሬው ገብቼ ላግዘው እችላለሁ። በመቀባበል ውስጥ ነው በረከት። ዮሴፍን ሪጀክት ስላደረጉ ጎስቋላ መሆን ጀመሩ፣ ደሃ መሆን ጀመሩ፣ ተራቆቱ፣ ትዳራቸው ፍርስርስ አለ፣ ቤታቸው ተጨመላለቀ፣ ቁጣን አመጣ እግዚአብሔር። ለምን? በረከት ብሎ እግዚአብሔር ያስቀመጠላቸው ዮሴፍን ስለሚያበሉ ስለሚያጠጡት ዮሴፍ ድሃ መሰላቸው። ነገር ግን በእግዚአብሔር ባለጸጋ ነው። ዮሴፍ ባለጸጋ ነው። በመቀመጡ ብቻ ይበቃል። ሞገስ ያለው እግዚአብሔር በሱ ውስጥ የሆነ ነው። አንዳንድ ሰዎች ገፍትረው ከህይወታቸው የሚያስወጡን የሚያዩት ከኛ የበለጠ ስላላቸው ነው። ከኛ የበለጠ መኪና፣ ከኛ የበለጠ ቤት፣ ከኛ የበለጠ ገቢ፣ ከኛ የበለጠ ቢዝነስ ስላላቸው ጎስቋላ እንመስላቸዋለን። ነገር ግን አይደለም። ጎስቋላ ብንሆን ለክርስቶስ ነው አለ ጳውሎስ። ጎስቋላ ግን አይደለንም። ለምን? እናውቃለን መቼ እግዚአብሔር በምድራዊ ቁሳቁስ ነቲንግ ምንም ማለት አይደለም፣ ይመጣል። ጊዜውን ጠብቆ እንደሚመጣ እኛም ስለምናውቅ ሐሴት እያደረግን ነው። ጊዜውን ጠብቆ ይመጣል። ጽድቄን ፈልጉ፣ ሌላው ምን ይላል? ይጨመርላችኋል የተባለው ነገር ለእኛ ምን ብሎናል? ገብቶናል። ሐሴት እያደረግን ነው የምንኖረው። ይመጣሉ። መጡ እኮ ዮሴፍን ፍለጋ መጡ ግብጽ ድረስ። ምን? ስንዴ ያልቆባቸው። ዮሴፍ ትላንትና እኮ ብላቴና ሆኖ ምግብ ይዞላቸው መጥቶ እኮ ሲሳለቁበት ነበር። ባለ ዕልመኛ አሉ። ዛሬ የሚበሉት አጥተው ባለ ዕልመኛው ጋር መጡ። ሃሌሉያ! እግዚአብሔር ይሄንን ያደርጋል። እግዚአብሔር ይሄንን ያደርጋል። ባሾፉብን፣ በቀለዱብን፣ ባሾፉብን፣ ባላገጡብን እግዚአብሔር እንዲያደርጋል በእኛ ስንል አያደርግም ብሎ የአምላካችንን ክንድ በእኛ ላይ ያጥላሉ። በኢየሱስ ክርስቶስ ደም ተመልሰው ይመጣሉ። እግዚአብሔር ከኛ ጋር። ለምን? ጽድቄን ፈልጉ ሌላው ይጨመርላችኋል ተብሎናል። ጽድቁን ፈልገናልና እግዚአብሔርን ፈልገናልና እግዚአብሔርን ተከትለናልና እያላገጡብን እያሾፉብን ከአምላካችን ጋር ታግለን ቁጭ ብለናልና
በኢየሱስም ዛሬ በረከት አገኘን። ዛሬ በኢየሱስም በረከት አገኘን። ዛሬ መደነቅ አገኘን። ዛሬ መገረም አገኘን። በኢየሱስ ክርስቶስ ደም ለኛ ሆነ። በኢየሱስ ክርስቶስም ዛሬ በኢየሱስ ክርስቶስም በዚህ በውድ ቀን እግዚአብሔር ቸርነትን ለኛ አደረገ። ለኛ ቤት አደረገ። ለኛ ቤት አደረገ። ለኛ ቤት አደረገ። ለኛ ቤት አደረገ። ጌታ ሆይ እናመሰግናለን። መልካም ስለሆንክ እግዚአብሔር ሆይ በቃል ከዛ በኋላ የዮሴፍን ታሪክ ይታወቃል። በቃ ምን እንዳለ ምን እንዳደረጋቸው ምን እንዳደረጋቸው። ስለዚህ ዋጋችን ምንድነው? ትልቅ ነው። ዋጋችንን ሳይገባቸው አሳልፈው ለሌላ ቦታ ሰጥተውናል። ያንን ቦታ የሚባርክ የእግዚአብሔር ጸጋ አለን። ያንን ቦታ ተቀብሎናልና ከኛ የተነሳ እግዚአብሔር ምድሪቱን ይባርካል። ከኛ የተነሳ የተቀበልንበት፣ ከኛ የተነሳ የተቀበሉን አካባቢ፣ ሰፈር፣ ጓደኛ፣ ማንኛውንም ሰው መባረክ እግዚአብሔር ይጀምራል። ለምን? እግዚአብሔርን ተቀብለ ነው። እግዚአብሔር ዓላማ በእኛ ላይ ስላለ እግዚአብሔር በእኛ የተነሳ አሁን ምን ማድረግ ይጀምራል? እግዚአብሔር ምድሪቱ ተራበች። ለምን? ዮሴፍን ፍለጋ እንዲወጡ እኮ ነው። ከዮሴፍ ጋር ሊያገናኛቸው ስለፈለገ ነገራቸውን ሁሉ ድብልቅልቅ አደረገው። እግዚአብሔር መደበላለቅ ጀመረ። የማንን? የያዕቆብን ቤት ማስራብ ጀመረ እግዚአብሔር። ለምን? ዮሴፍ ነግሷልና ኑና እዩት፣ አንግሼዋለሁ። ያ የናቃችሁትን እኔ አንግሼዋለሁ። ያ የጠላችሁትን ያንን አውጥታችሁ የጣላችሁትን ዮሴፍን አንግሼዋለሁ። አይመጡም። ከጠገቡ መብል ካለ ሁሉ ነገር ከሞላላቸው አይመጡም፣ አያገኙትም ዮሴፍን። ስለዚህ እግዚአብሔር ምን ማድረግ ጀመረ? ማስራብ ጀመረ የያዕቆብን ቤት። ሃሌሉያ! በኢየሱስም አምላካችን ባለጸጋ ነው። ያውቅበታል። እግዚአብሔር እንዴት እንደሚያደርግ ያውቃል። እንዴት እንደሚሰራ ያውቃል። እንዴት ብሎ እንደሚያመጣ እኛ አንጨነቅም። እኛ ምን ብለን ቁጭ ብለን እግዚአብሔርን ብቻ መጠበቅ፣ በእግዚአብሔር ማረፍ፣ በእግዚአብሔር መረጋጋት፣ እግዚአብሔር ዘንድ አብሮ መሆን ብቻ ነው የሚጠበቅብን። እግዚአብሔር ያውቃል። በጠላቶች ፊት ራስን በዘይት ቀባው፣ ጽዋህም የተረፈ ነው እንዳለ በኢየሱስ ክርስቶስ የተረፈን ነገር እግዚአብሔር ይሰጠናል። የተረፈን ለዮሴፍ ሲሰጠው እኮ የተረፈን ነገር ነው የሰጠው። ከወንድሞቹ የተረፈ፣ ከሀገር የተረፈ፣ ከመንደር የተረፈን ነገር ሰጠው። ምን? ወንድሞቹን ሰበሰበና እኔ ዮሴፍ ነኝ ሲላቸው አላወቁትም። ለምን? አሸብርቋል። ጠላታችን እስከማያቀን ድረስ እግዚአብሔር ነገራችንን 100 ዲግሪ ቀይረዋል። እስከማያቀን ድረስ ሲያዩ ደነገጡ ነው የሚለው። ደነገጡ። ጠላታችንን ያስደነግጠዋል እግዚአብሔር። ጠላታችንን እግዚአብሔር አስደነገጠው። ዛሬ አስደነገጠው። በኢየሱስ ስም እግዚአብሔርን ለሚታመኑ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ ነው ተብሎ እንደተጻፈ በኢየሱስም በጎ ሆነልን። ሃሌሉያ! በኢየሱስ ስም ሆነብን። በኢየሱስ ስም ሆነብን። እግዚአብሔር ሆይ ድንቅ ነህ፣ ኃያል ነህ፣ መልካም አባት ነህ። እናመሰግናለን አንተን ስለምናውቅ፣ ስለወደድከን፣ በአንተ ሕልውና ውስጥ መኖር ለኛ ስለሆነልህ። ሕልውና እግዚአብሔር ሆይ ጥጋብ ነው፣ ረፍት ነው። አንተን ማወቅ መታደል ነው። ጌታ ሆይ ስም ይባረክ፣ ማደሪያ ይባረክ። ኢየሱስ